በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እንግዲህ እንደዚህ አይነት መልካም ፈቃድ ቀዳሚት ሰንበትን እንመለከታለን። እንግዲህ ቀዳሚት ሰንበት ያው ስዑር ሰንበት፣ የተሻረች ሰንበት የተለያየ ትርጉም አለው። የልምላሜ ቀን ሰንበት ወይም የለመለመች ሰንበት ወይም ልምላሜ የሚታወጅባት የሚተረጎምባት ሰንበት የሚል ሰፊ ትንታኔ አለው። ምንድነው የሚለውን ያው አጥርተን እንሄዳለን ማለት ነው። ስለዚህ ቀዳሚት ሰንበት ማን ናት መጀመሪያ የሚለውን ስንመለከተው የበዓላት ሁሉ የመጀመሪያ ብለው ቤተክርስቲያን አስተምሮ የመጀመሪያ ናት። በዓል የሚባል ራሱ ሳይፈጠር በዓል ሆና የከበረች ደግሞ ፍጡር ሳይሆን ፈጣሪ ያከበራት ብቸኛም በዓል ናት። እውነቱን ለመናገር ማለት ነው። ይቺ ቀዳሚት ሰንበት እንግዲህ በዘመን ሂደት በዓል ሆና እየተከበረች ቀጥላለች። ያው አስቀድሞ ከነ አብርሃም ጀምሮ በዘመን ሂደት እየተከበረች የመጣ ነው። ምክንያቷ ደግሞ ምንድነው ከተባለ ማን አከበራት፣ እንዴት ከበረች፣ ክብሯ እንዴት ተጀመረ የሚለው ስንመለከተው እግዚአብሔር በዕለተ እሑድ ስነ ፍጥረትን ጀምሮ ፍጥረቱን ዓርብ ጨረሰና ወአይረፈ እግዚእነ ወመሳቢት ዕለት አይረፈ እግዚእነ ኩሉ ግብሩ ዛሐዘ ይግበር ከያዘው ስነ ፍጥረት ወይም ፍጥረቱን ከመፍጠር ጌታችን ኢየሱስ ክርስቶስ ስራውን ጨርሶ በዕለተ ሰንበት ወይም በሰባተኛው ቀን አረፈበት ብሎ ዘፍጥረት ምዕራፍ 2 ቁጥር 1 ላይ እንደተገለጠው ጌታችን ያረፈባት ያከበራት ልዩ ናት ማለት ነው። እንግዲህ ስራውን አቆመ ተወ የሚለውን ተወ አቆመ ለማለት ነው ብለውታል። አረፈ የሚለው ሲተረጎም ምክንያቱም አረፈ ካልን ድካም አለ እያለ ነው። ጌታ እግዚአብሔር ደግሞ ድካም የለበትም። በባህሪ መለኮቱ ደከመ የተራበ ተጠማ እንዲህ አይነት ትምህርት አይሰራም፣ ተቀባይነትም የለውም። አረፈ የሚለው ተወ፣ ስራውን አቆመ፣ ስራውን ያቆመበት፣ ስራውን የተወበት የሚል ነው። ዙሮ ቀዳሚት ሰንበት የእረፍት ናት። ማለትም በዓል በዚህ ቀን እረፍት አድርጎ እግዚአብሔር አዘጋጅቷታል። የበዓል መጀመሪያ ጥንተ በዓል የበዓል ሁሉ የመጀመሪያዋ ታላቋ በዓል ማናት ከተባለ ቀዳሚት ሰንበት። ቀዳሚት የሚለው ቅጽል ስሟ ራሱ ምንድነው ከተባለ በክብር ከሁሉ የምትቀድም ማለት ነው። ከሷ ቀድሞ የተከበረ በዓል የሌለ ብቸኛዋ በዓል የሚል ትርጓሜ ነው የሚሰጠው ማለት ነው። ከዚያም በኋላ በብሉይ ኪዳን ስንመለከተው በሙሴ አዘዞ ሙሴ ለሕዝብ ያክብሩ ሰንበተ በጽድቅ ሰንበትን በእውነት ያከብሩ ዘንድ እግዚአብሔር አዘዘ እያለ ሰንበት የሚለው በቀዳሚት ተጀመረና በዓል ማለት ሲሆን ሰንበት በዓል ማለት ይቻላል። በዓል ብሎን አክብሩ። ከዚያ በኋላ የመጡ በዓላት ሁሉ በዓለ ፍስሕን በለው በዓለ መጸለትን በለው እንደገና በዓለ ፉሪምን በለው የተለያየ የአይሁድ በዓል ከ21 ያላነሰ የአይሁድ በዓል አለ። ከግብፅ ባርነት ነፃ ከወጡ በኋላ በዓለ ፍስሕ ፋሲካ የሚያከብሩበት ሆኖ በሚያዝያ ወር ነው የወጡት። እዚያው ወር ጀምሮ በየጊዜው የሚከበሩ በዓላትን ጌታችን ለሙሴ ነግሮታል። በዚያ መሰረት ህዝቡ በዓል ጀምሯል። እስካሁን በአይሁድ ዘንድ ይከበራል ማለት ነው። ግን እነዚህ ሁሉ በዓላት መጀመሪያቸው ማነው ከተባለ ቀዳሚት ሰንበት በክብር ትቀድማለችና ወይም አይሁድ እስካሁን የሚያከብሯት የአይሁድ ሰንበት ይላሉ ብዙዎቹ። ሲጀመርኛ የአይሁድ ሰንበት ብላ ለአይሁድ አይሰጣትም። የሁሉም የአይሁድም የክርስቲያኖችም ሰንበት ናት። ምክንያቱም ዛሬም እሷ ቀጣይ ናት መጽሐፍ ቅዱስ ስለሆነ። በአንጻሩ እንደገና ህግጋቱም ሲሰሩ በዚህ በዘጸአት 20 ላይ ከቁጥር 1 ጀምሮ ስንመለከት 10ቱ ትእዛዛተ ኦሪት ህግ ሆነው በሚሰሩበት ጊዜ ለሙሴ በሚጻፉበት ጊዜ አንዷ ከ10ቱ ትእዛዛት አንዷ ማናት ከተባለ ሰንበትን አክብር ብሎ ቀድሰው አክብረው ብሎ ይችን ቀን እንድትከበር በኦሪት ህግ ውስጥ እንድትካተት አድርጎ ጌታችን ያዘዛናል። ለዚህ ነው ቀድሞ የሚያከበራት እሱን ያረፈባት። በኋላም ህግጋት ሲከበሩ ከህግጋት መካከል አንዱ አድርጎ ያስቀምጣት። በሐዲስ ኪዳንም ስንመለከት እንዳልተሻረች የሚያጠይቀው በማቴዎስ ወንጌል ምዕራፍ 5 ላይ እንግዲህ ይህን በዓላትን እነዚህን ህግጋትን ዘረዘረና ከነዚህ መካከል አንዷን አጉድሎ የሚያስተምር ካለ በመንግስተ ሰማያት የጎደለ ነው ይላል። ስለዚህ እሷን አጉድሎ ማስተማር አንችልምና እንደው ለአይሁድ ብቻ እንሰጣትም። ሰንበተ ክርስቲያንን ይችኛዋን አይሁድ ስለማያከብሯት በዚያ አንጻር ብቸኛ አድርገው አይሁድ የሚያከብሯት ለማለት ነው እንጂ የክርስቲያኖችም የአይሁድም እኩል የሚያከብሯት ሰንበት ማና ከተባለ ቀዳሚት ሰንበት ነው። ከቀዳሚት ሰንበት ሳንጀምር በዓል የሚባል ነገር ስለሌለ ማለት ነው። ስለዚህ ሰማይና ምድር ተፈጠረ ስንል ከሰማይና ከምድር ፍጥረት ሳንጀምር ሰው ተፈጠረ ወይም እንስሳ ተፈጠረ አራዊት ተፈጠረ እሱ አይሰራም። ያኛው መያዝ አለበት። ስለዚህ አይሁድ እሑድ ሰንበትንም ለማክበር ስለሷም ለማውራት ቀዳሚት ሰንበት መቅደም ስላለበት በክብር ትቀድማለችና ስለዚህ አይሁድ አስቀድመው የሚያከብሯት ሁሉም ሰው ያከብራት የነበረ የአብርሃም ልጆች ሁሉ ተባብረው የሚያከብሯት በእግዚአብሔር የተሰጠች የቀድሞ ሰንበት የሚለውን ይሰጠናል ማለት ነው።
ወደ አዲስ ኪዳን ስንመጣ እንግዲህ ተሻረች ያልተሻረች ብዙ ክርክር አለው። በእርግጥ በድጓው ላይ ስውር ቅዳሚት ስውር ብሎ ቅዱስ ያሬድ ገልጾታል። ቅዳሚት ስውር በሁለት ይተረጎማል። እንደው ስውር ሲባል ቀጥታ የተሻረ ሳረ ሻረ ነው፣ እሱ ችግር የለውም። ደግሞ በአንጻሩ ስንመለከተው ደግሞ ስውር ማለት ለምለም የለመለመ ልምላሜ ብለንም ተረጉመዋለን። ትክክለኛው ትርጉሙ እውነቱን ለመናገር ይሄ ነው። ተሻረ የሚለው ሳይሆን ተሻረ የሚለው ብዙ ሰዎች ምንድነው ተሻረ ምክንያታቸው ሲባሉ የሚያቀርቡት ምንድነው ተጾማ ተውላለች አክፍሎት ነውና የማትጾም ቅዳሜት ሰንበት ተጾማ ስለዋለች የምትል ያው ትንሽዬ ሐሳብ ናት። ይቺን ሊቃውንት ትንሽዬ ሐሳብ ይቺን ይዘዋል። በእርግጥ ነው አንዳንድ ጊዜ ህግን ህግ ሊጥሰው ይችላል። ህግን ለምሳሌ ሕማማት ላይ ስንመጣ የማይጣሱ ሁሉ ህግጋት ይጣሳሉ። ቅዳሴው ተጥሷል። ያው ሐሙስ ውጪ አይቀደስም። እንደገና ሌሎችም ነገሮች ፍታት አይፈታም። ሌሎችም ጸሎቶች የሚገደቡ አሉ። ለምን ከተባለ በዚህ ሰዓት የጨለማ ዘመን ነው የሚል ብሉይ ኪዳን ለማስታወስ ነው። እንደዚያ ነው። ስለዚህ ቅዳሜት ስውር የምትለው ትንሽ ለማስታወሻ ያክል ተሽሯል። ማለትም ተጾሞ ወይም ከአክፍሎት ሐዋርያት በሰሩት መሰረት አክፍሎ ሰዎች ጾሙ ስለሚውሉ ተጾማ የማታውቅ ወይም አሁንም የማትጾም ያን ጊዜ ለአንድ ቀን የተሻረች ስለሆነች ያችን ለማስታወስ ነው ብለዋል እንጂ ያን ጊዜ ተጾማ ስለዋለች ቅዳሜት ሰንበት ተሽራለች አታስፈልግም የሚለው ግን ስህተት ትምህርት ነው። እንደ አይነት ትምህርት የለም። ምክንያቱም ሊቃውንት አባቶቻችን የልምላሜ እንደው በዚህ በመዝሙረ ዳዊት መዝሙር 22 ላይ እግዚአብሔር ይሬኒ ዋልቦ ዘያጣኒ እግዚአብሔር እረኛዬ ነው ይጠብቀኛል እንደው የሚያሳጣኝ የለም ካለ በኋላ ውስተ ብሔር ስዑር ህያድረኒ በለመለመ መስክ በረፍቱ ይመራኛል። ስዑር ማለት ለምለም ማለት ነው። በለመለመ መስክ ይመራኛል ይላል። ያው ብዙ ትርጉም ቢኖረውም ያንን ሁሉ ትርጓሜ ባንወስደው እዚህ ላይ ስዑር ማለት ስዑር ሰንበት ማለት የተሻረች ማለት ሳይሆን ዋናው ትርጓሜው ግን የለመለመች የልምላሜ እንደገና ልምላሜ የሚታደልባት ለምለም ሰንበት የሚለውን ይሰጠናል ማለት ነው። ያ ማለት ቄጠማውን የተለያየ ቆጽለው ዘይት እነኚህ ነገሮች ሁሉ ተይዘው የምስራች የሚታወስበት ቀን በልምላሜ ታጅባ የምትውል ሰንበት ለማለት ስዑር የሚል ትርጓሜ ሰጥቶታል ማለት ነው። ሌላው ይልቁንስ ተጾማ ስለዋለች ተሻረች ከሚለው ይልቅ በአንድምታ መተርጉማል። በዚህ በመጽሐፈ ኪዳን ትርጓሜ ላይ ቅዳሜት ስዑር ስንባል ሰንበት ተሻረ ማለት ሳይሆን ዲያብሎስ ተሻረ፣ ወልደ እግዚአብሔር ነገሰ፣ አዳም ዳነ ብለው ይተረጉሙታል ሊቃውንት። ስለዚህ ቅዳሜት ስዑር ሲባል ሰይጣን የተሻረበት ቀን ማለት ነው። ሰይጣን እንግዲህ ዲያብሎስ ተመረመረ፣ አዳም ዳነ እያሉ ሊቃውንት አዋጅ ያውጃሉ። ቃጭል ይዘው ደወል እየደወሉ ቃጭል ይዘው ቄጠማ ተሸክመው የምስራች የሚታወጅበት ቀን ነው። በልምላሜ ታጅባ ዲያብሎስ እንደተሻረ ከስልጣኑ እንደተወገደ አዳም እንደዳነ ወልደ እግዚአብሔር እንደነገሰ የሚገለጽበት ነው። ከዚያ ይልቅ የስነ ፍጥረትን ጨርሶ እግዚአብሔር እንዳረፈባት ዲነተ ዓለምንም አድኖ በመቃብር አርፎ የዋለባት የረፍት ቀን ነች። ይሄ ትክክለኛው ምስጢሩ ጌታችን ያኛውን ፍጥረትን ፈጥሮ እንዲያረፈበት ያችኛዋን ቅዳሜ የሐዲስ ኪዳኗን ቅዳሜ ደግሞ ዓለምን አድኖ በመቃብር ያረፈበት ቀን የሚል ትርጓሜ መተርጉማን በዚህ መንገድ ያስቀምጡታል ማለት ነው። ከዚህ ጋር ተያይዞ እንግዲህ ያው ቅዳሜት ሰንበት ይህንን ይመስላል። በዚህ ቀን ብዙ ቃለ እግዚአብሔር ይባልበታል፣ አዋጅ ይታወጅበታል። ቅድም እንዳልነው ሊቁ ምን አለ? ይህንን ሰንበት እቺ ሰንበት እንዳልተሻረች አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ቄርሎስ የሚባለው የነገረ መለኮት ሊቅ ከቅዱስ ያሬድ ቀጥሎ በድጓ ላይ የተራቀቀበት ይሄ ታላቅ ሊቅ በመጽሐፈ ምስጢር ላይ በመጀመሪያው ክፍል ላይ ሲገልጽ ምን ብሎ ይገልጻል? እያነጻጸረ በወለ ይቤሉ ተሲረት ሰንበተ አይርፎ በሰንበተ ትንሣኤ። ሰንበተ አይርፎ ማለት ቅዳሜት ሰንበት ማለት ነው። ሰንበተ ትንሣኤ ማለትም እሁድ ሰንበት ነው። እሁድ ሰንበት በመምጣቷ ያቺ ቅዳሜት ሰንበት ተሻረች ብለው የሚያስተምሩ ሰዎች አሉ። የሚያስተምሩ አሉ ነው ተሽራለች አይደለም እያለ ያለው የሚሉ አሉ። እንዲህ የሚያስተምሩ ሰዎች አሉ። ነይነሰ ንብል እኛ ግን አለ ሲያፈርሰው እኛ ግን እንዲህ እንላለን ተሻረች አንልም። ነይነሰ ንብል ከብረት ሰንበተ አይርፎ በሰንበተ ትንሣኤ። ያቺኛዋ ሰንበተ እሁድ ሰንበተ ክርስቲያን በመምጣቷ ይቺኛዋ ሰንበተ አይርፎ ቅዳሜት ሰንበት የረፍት ሰንበት የበለጠ ከበረች ገነነች ብለን እንናገራለን እንጂ አለፈች ተሻረች ብለን አንናገርም ብሎ ሊቁ በመጽሐፈ ምስጢሩ ላይ በደንብ ገልጾታል ማለት ነው።
ስለዚህ ቤተክርስቲያን ሊቃውንት አባቶቻችን እንደዚህ አድርገው አቆላምጠው የሚተረጉሟት በፍጥረትም በድነት ዓለምም ጌታችን ያረፈባት ዲያብሎስ የተሻረባት ወልደ እግዚአብሔር የነገሰባት አዳም የዳነባት ቀን መሆኗን እቺን ሰንበት በዚህ መንገድ ይገልጿታል። እቺኛዋ ሰንበት ያው እንደው የእግዚአብሔር ቀን ብሎ በእግዚአብሔር ቀን ብሎ ዮሐንስ በራእዩ ላይ ስለገለጠ ነው እንጂ በዘመነ ሊቃውንት ቆስጠንጢኖስ ዓለም አቀፍ ጉባኤ አድርጎ በኒቅያ ከወሰናቸው ከደነገጋቸው በዓላት መካከል አንዷ ሰንበተ ክርስቲያን ናት። ከዚያ በኋላ ደግሞ ከዚያ ከሊቃውንቱ መካከል አንዱ አትናቴዎስ በቅዳሴው ላይ አቆላምጦ ጻፈ። ሰለስቱ ምዕትም ደነገጓት እንጂ ያቺኛዋ ቀዳሚት ሰንበት ግን በብሉይ ኪዳንም በሐዲስ ኪዳንም የተከበረች ጌታችንም ሲከሰስባት ሲወቀስባት የነበረች በሐዲስ ኪዳን በድጓውም ጭምር ሰንበቴ ቅድስት ይቤ እግዚአብሔር ታይረኩም ሁሉ ግብሬ ከሰራይ ሁሉ አረፍኩባት የሚላት ቅድስት ሰንበት ብሎ ድጓውም ጭምር ቀዳሚት ሰንበትን ያቆላምጣታል። ቀዳሚት ሰንበትን የማያቆላምጥ የቤተክርስቲያን መጽሐፍ የለም፣ የማያከብር ስለሷ ክብር የማይናገር የለም ማለት ነው። ስለዚህ ቤተክርስቲያን አሁን በሐዲስ ኪዳን ሰንበተ እሑድንም ወይም ሰንበተ ክርስቲያንም ሰንበተ አይሮፎንም ሁሉንም አስተባብራ ቤተክርስቲያን ታስተምራለች። እነኚህም በዓላት እንትን ትላለች፣ ታስተምራለች፣ ታከብራለች ማለት ነው። ለማንኛውም ሰንበተ ቀዳሚት ሰንበት ማለት እነኚህም ሁሉ በዓላት የፈጠረች ወይም የወለደች ወይም በኩር ሆና የተሰጠች ማለት ነው። እንግዲህ በዚህ መንገድ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ድነተ ዓለምን ፈጽሞ ያረፈበት ቀን ነው ማለት ነው። ትንሣኤውን የምንጠባበቅበት ዘላለማዊ የህይወት መንገዳችን ትንሣኤ ነውና እሱን ተስፋ እያደረግን በዚህ ቀን እሱን የምናስብበት መከራውን እያሰብን ነገር ግን ደግሞ ዲያብሎስ እንደተሻረ እኛ ነፃ እንደወጣን ያሰረን ሰይጣን እሱ የታሰረበትና ድል የተደረገበት መሆኑን ቤተክርስቲያናችን ስታውጅ ትውላለች ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።